ቢያንስ ምክንያትሽን አትነግሪኝም እንዴ? ምን አደረኩሽ እኔ? ደህና ነህ? ተርፈሃል? ደህና ነህ ማለት ነው። እንኳን አደረሰሽ ቴቴ። አንተ እስካሁን እዚህ ነህ? ምንድን ነው? ለጥምቀት ያሰራነው ቲሸርት ነው። አልለብስም። ሳታዋጣ ባሰራልህ እንቀባራለህ እንዴ? እሺ አሁን ና እንሂድ እባክህ፣ ታቦት እየደረሰ ነው። አላስገባም። እየቀለድኩ ነው በለኝ። ስለተሳልኩኝ ነው ብላችሁ ትሄዱልኛላችሁ? ለዛሬ ዓመት በሰላም ካደረስከኝ ታቦትን አላስገባም ብለን የተሳልከው? አዎ። ይሄ ደግሞ ምን የሚሉ ስለት ነው? ድንጋይ የወለደው ስለት ማለት አፈቅራት ነበር። ፍቅር ጠፍቷል ሲባል እኔ ውስጥ ተደብቆ ነው ነበር መልስ። ግን ምን ዋጋ አለው? በከተራ ቀን ይብቃኛለች። መጀመሪያ ይብቃኛለች ተለያይቶ መኖሩ መስሎኝ ነበር። ብቸኛ የሆነ ወንድ ሎሚ ይዞ ወጥ እንደሆነ የሚመለስበት ቀን እኔ ብቸኛ የመሆኔ መርዶ ተነግሮኝ ሎሚ ከሚቸረችርበት ገበያ ተሰላፊ ሆንኩ። እና ድጋሚ እንዳትፈነከት ፈርተን የተሳልከው? እሱም እንዳለ ሆኖ ዋናው ምክንያት ግን ሌላ ነው። ምንድን ነው? ድጋሚ እንዳላፈቅር። በከተራ ዕለት ከፍቅረኛ ተለያየ፣ በከተራ ዕለት ደግሞ አፈቀርክ። አልገርማችሁ? በጣም እኔን የሚገርመኝ ግን ሐዘኗ ነው። ዝም ብዬ አያት ጀመር። በዝምታ እያየኋት አይኗ ውስጥ ያለው ጥልቅ ሐዘን ገረመኝ። ደሜን እየጠረገችልኝ ሳይሆን የማፈቅራትን ሴት ጭካኔ በሐዘኗ እየጠረገችልኝ መሰለኝ። ደግሞ ሐዘኗ ደስ ሲል ሐዘን ሲያምርባት። ምንድነው የሁሉ ሐዘን? ለኔ ብቻ ነው? አዎ ላንተ ብቻ ነው። ለምን? የኔን መፈንከት ስለተፈነከትክልኝ። አልገባኝም። ያኔ ተወረወረው ነው አንተ ላይ ያረፈው። አሁንም አልገባኝም። ለነገሩ ያን የሚያክል ድንጋይ ጭንቅላት ላይ አርፎ እንዴት ቶሎ ይገባሃል? ለካ የተወረወረብንን ድንጋይ ካላየ ነው የጉዳቱ መጠን ገዝፎ አይታየንም። ይህን መረዳት ከቻልክ ማመዳን ጀምረሃል ማለት ነው። ያን በሚያክል ስትይ አሁን ህመሙ ከበደኝ። በጣም እያመመህ ነው? እንደተመታሁት ድንጋይ ቢሆንማ በጽኑ መታመም ነበረብኝ። ግን እየተሰማኝ ያለው ሽራፊ ህመም ነው። እንዴት? መጀመሪያም የስቃይ ጣሪያ ላይ ነበርኩ። የስቃይ ጣሪያ? እንደውም አቀለልኩት። የስቃይ 7ኛ ሰማይ ላይ ነበርኩ። በምን ምክንያት? ሁሉንም ነገር ነገርኳት። የፍቅሬን ልክ፣ የመሰበሬን ጥግ፣ ሁሉንም ነገር ነገርኳት። ለምን እያንዳንዱን ነገር ሳልደብቅ እንደነገርኳት አልገባኝም። አይኗ ውስጥ ያየሁት ሐዘን ገፋፍቶኝ ይሆን እንጃ። እና ከነገርካት በኋላ ምን ተፈጠረ? አፈቀርኳት። በመናገር ሳይሆን በመልኳ። በልቡ ክፉኛ የወደቀ ሰው የምልሽ ነገር ይገባዋል። ኧረ እኔም ይገባኛል። በልብሽ ክፉኛ ወርቀሽ ታውቂያለሽ? ወድቄ እንኳን አላውቅም። ታዲያ የልቤ ህመም እንዴት ገባሽ? ደሙ እየተደረገለት ያለ ሰው የራሱን ስቃይ ትቶ የሌላ ሰው ሐዘን አይታየው። ምንድነው ይሄ ሁሉ ሐዘን ብሎም አይጠይቅም። አይኖቼን እያየህ ህመምን ረሴን ሐዘን ስጠይቀኝ በውስጤ እንዴት ባለ ስቃይ ውስጥ ነው ብዬ አሰብኩ። በእኔ ምክንያት እንደዚህ በመሆን እያዘንኩ እያለ የኔን ሐዘን ስታስተውል ጊዜ ልብ ላይ ያለው ህመም ተሰማኝ መሰለኝ። ልቤ ህመምን ተጋባበት። ለዛ ነው ሐዘንሽ ደስ ያለኝ። ሐዘኔን ወደድከው? በጣም። ሐዘንሽ አንቺ እንዳፈቅርሽ መንገድ ከሆነኝ እንዴት ልጠላው እችላለሁ? አፈቀርከኝ እንዴ? እንግዲህ ልቤ ላይ የነበረው ህመም ጠፍቷል። ከፍቅር ውጪ ምን ሊሰማኝ ይችላል? መዳን? እሱን እኮ ነው የምልሽ። ሳፈቅርሽ ዳንኩኝ። ባታፈቅረኝ ጥሩ ነበር። ለምን? መንገደኛ ነኝ። ዛሬ ማታ ውጪ ሊሄድ መሆኑን የሰማው የሰፈር አፍቃሪ ነኝ ባይ ሊያስቀረኝ አስቦ የወረወረው ድንጋይ አንተ ላይ ያረፈው እና መንገደኛ ነኝ። ሊሄድ ነው። እና ጨክና ሄደች? ጨክና እንኳን አይደለም፣ ትኬት ቆርጣ ስለነበር ሄደች። እና እንድትቀር አለመንካትም? ልመና አልቆብኝ ነበር። ታዲያ ስትሄድ ዝም አልካት? የለም ተሳልኩኝ። ምን ብለህ? ለዛሬ ዓመት ካደረስከኝ ታቦትን አላስገባም ብዬ። መልካም ባልሆንላችሁ። ቶ እባክህ ና እንሂድ በቃ።